ገባ በቃ በጣም ወሳኝና አስፈላጊ ድል ማለት ነው። በቃ በጣም አስፈላጊ ድል ለምን እንደሆነ ታውቃላችሁ? ነገ ሲቲ ከሊቨርፑል እስከሚጫወት ድረስ ያለንን የነጥብ ልዩነት ወደ 9 እናሰፋለት ማለት ነው። ነገ ሲቲ ከሊቨርፑል ጋር ነው የሚጫወተው፣ ለዛውም በአንፊልድ። በቃ በጣም ለአርሰናል ወሳኝ ድል ነው። ድላችንን ደግሞ እጥፍ ድርብ ያደረገው ምን እንደሆነ ታውቃላችሁ? ጆኬሬስ 2 ጎል አስቆጠረ ይላል ማን? ለዛውም ተቀይሮ ገብቶ። አረ ጆኬሬስ ተለያለ ማን ይችላል። ጆኬሬስ ይችላል። በቃ ጊዜ ነው የሚፈልገው። አሁንም ጊዜ ነው የሚፈልገው። አርሰናል ዛሬ በቃ አስደስቶኛል። የምር በጣም ነው ያስደሰተኝ። ከበረኛ ሲጀምር ራያ ማለት ነው። በቃ ራያ ብዙ ጊዜ አይመታብሽም፣ ግን የሚመታብህ እንኳን ራሱ አሪፍ ነው ሴቭ የምታደርገው። ራያ ግን አትንቀልቀል፣ በእናትህ ተንቀልቅለ አትውጣ። 2 ኳስ ነው ምናምን እንደዚህ ተንቀልቅለ ወጣ አስበልተን ነበር። ተንቀልቅለ አትውጣ። ሌላ በቃ ይሄን ባክ ፎር ማለት ነው አርሰናል ሲጠቀም በጣም ነው በቃ እኔ በጣም ኮንፊደንስ ይሰማኛል ክሊንሺት እንደምናስጠብቅ። ካላፊዮሪ ደግሞ ይበልጥ ሲኖር ማጥቃቱ ላይ በቃ የሚገርም ነው የምንሆነው ማለት ነው። ግን ካላፊዮሪ ከጉዳት ስለተመለሰ ነው መሰለኝ ዛሬ በቃ እንደጠበቅኩት አይደለም። እውነት እኔ ካላፊዮሪ ሲኖር በጣም ነው በቃ ደስ የሚለኝ። ጨዋታውን ራሱ ለማየት በጣም ነው የምጓጓው። እንደጠበቅኩት አይደለም። እየተሳሳተ ነበር፣ ፋውሎችን ይሰራ ነበር ምናምን። ግን ይሁን በቃ ከጉዳት ነው የተመለሰው፣ አያስከፋም ማለት ነው። ማጋሊሽ በቃ ማጋሊሽ ለኳስ ሲል ማጋሊሽ ይሞታል ብራዘር፣ ነፍሱን ይሰጣል ከፈለገ ማለት ነው። ሳሊባ ምንድነው ቅመኑ እንዲገባው ዛሬ በቃ እኔ ሳሊባ ልክ አይደለም፣ እውነት ልክ አይደለም። እኔ የማውቀው ሳሊባ እንደዚህ ያለ ይሁን ክሊንሺቱ ምናምን እኮ አስጠብቀሃል፣ ግን ብሮቢ በቃ በልጦ ነበረ። እንደውም ማጋሊሽ መጥቶ ከረፍት በኋላ ምናምን ቢጫውን ካየ በኋላ እሱ ነበረ ሲይዘው የነበረው። ማጋሊሽ ትንሽ ከተከላካዮቹ ካላፊዮሪና ማጋሊሽ ትንሽ ዛሬ ወርዳችሁብኛል። ቲምበር ነው። ቲምበር ምንም ጥርጥር የለውም ቲምበር ነው። በቃ ስለሱ ሲጀመር ማውራትም ምንም ማለትም አያስፈልግም። ዙቢሜንዲ ይቅር በለኝ ያስብላል ፐርፎርማንስ። እኔ ግን አሁንም ብያለሁ በዋንጫ ካልሆነ ያጠፋው ጥፋት ለኔ አይካስም። የሚገርም ጎል ነው ያገባሽው ማን ግን በቃ በዋንጫ ካልሆነ በምንም አይካስም። ራይስ 2 ሳምባ ነው ያለው። ማን ነው 2 ሳምባ ነው ብቻ ያለው? 4 ሳምባ ነው ያለው ራይስ። 4 ሳምባ ማለት ነው። አይደክመውም። በቃ ሲያሻው እዛ ሲያሻው እዚህ። የሚገርም ነበረ። ሃቨርትዝም አሪፍ ነበረች። ሃቨርትዝ አጨራረስ ግን ይቀራል። ፈረስተችን አስተካክል ሃቨርት። የሚገርም አሲስት አድርጎ ነበረ ሃቨርትዝ። ለዚህ ዮኬሬስ አሲስት ያደረገለት እሱ ነው። የሚገርም ነበረ ስታቱ። ማዱዌኬ በቃ ከርታታው ማዱዌኬ ማርያምን ከርታታው። እኔ ማዱዌኬ አሁንም የድሪብል ችግር አይደለም ያለበት፣ የውሳኔ ችግር በጣም አለበት። የውሳኔ ምን ሰዓት ላይ ነው ድሪብል ማድረግ ያለብኝ? ድሪብል አድርጎ ወይ ወደ ኮርና ይዞት ይወጣል ራሱ፣ ወይም ደግሞ ሲያሻማ በረኛን የሚቀልበው። ማዱዌኬ በጣም ይቀረዋል። ግን ያው የሳካ ተጠባባቂ ስለሆነ አያስከፋም እሱ። ጀሱስም እንዲሁ ሲባክን ነበረ። ምክንያቱም ከነዚህ ግድንግድ መሀል ተከላካዮች ገብቶ ከነሱ ጋር በጉልበትም በምንም ሊጣጣም ጉልበት አለው፣ ግን አልተጣጣመም። በቃ ከነሱ ጋር ምንም አልተጣጣመም ነበረ ማለት ነው። ትሮሳርድ ማኖፍ ዘማች ማለት ነው። ትሮሳርድ ማኖፍ ዘማች ሲያሻው መሀል ላይ ይገባል፣ ሲያሻው ክንፍ ላይ ይወጣል። በቃ የሚገርም ነበረ። አሲስት ያደረገው የመጀመሪያው እንኳን ለዙቢሜንዲ እሱ ነበረ። ሁለተኛው ጎል ሲቆጠር የሱ ፓስ የሚገርም ለሃቨርትስ የሰጠውን ሰጣ አይታችሁታል አይደል? በቃ ትሮሳርድ የሚገርም ነበረ ዛሬ ማለት ነው። ተቀይረው ከገቡት ኢዚ አሁንም በቃ እኔ ኢዚ አርቴታ አጠቃቀሙን አላወቀበትም እንጂ ኢዚ የሚገርም ተጫዋች ነው። የሚገርም ማለት ነው። ዮኬሬስ ይላል አባቴ። በቃ እኔ በጣም ደስ ብሎኛል እሱ በጣም ማለት ነው። በቃ የተቺዎችን አፍ ዝም ጸጥ በል። ተቀይሮ ገብቶ የኔ አጥቂ አየው አይደለ? 2 ጎል አስቆጠረ። ገና ነው። አሁንም በቃ ገና ነው። በቃ ለሱ ኳስ ፈትፍቶ የሚሰጠው ይገኝ እንጂ ጆኬሬስ ያስደስተናል። ማርቲኔሊ ትችላለህ፣ ማርያም ማርቲኔሊ ትችላለህ። ተቀይረ ስትገባ በጣም ነው የምትችለው አንተ ልጅ ማለት ነው። በጣም እኔ ቤስት ላይ ስትገባ ነው ቅጥል የምታደርገኝ እንደዚህ ማለት ነው። ተቀይረ ስትገባ ግን ትችላለህ። ለማንኛውም አርሰናል አሸንፏል። ነጥቡን ወደ 56 ማሳደግ ችሏል። ከሲቲ ጋር ያለው የነጥብ ልዩነት ወደ 9 ሰፍቷል ማለት ነው። አስቶን ቪላ አቻ ነበረ። ምናልባት
እንደውም በቃ የሚገርም ኳስ ነበረ ባለቀ ሰዓት ያወጣው። ይሄ የአርሰናልን እያየው ከጎን የሱን እያየው ነበረ። አስቶን ቪላ አቻ ያለቀ ይመስለኛል ጨዋታው። ከሲቲ ጋር ግን ያለን የነጥብ ልዩነት ወደ 9 ሰፍቷል። ነገ ሊቬ ይቋጠረለታል። ሊቬ ማለት ነው። ሊቬ በነገራችን ላይ ያው ቼልሲም እየራቀ ነው፣ ዩናይትድም እየራቀክ ነው። ስለዚህ የነገውን ጨዋታ ለማንም ስትል አይደለም ለራስህ ስትል ታሸንፈዋለህ። ለራስህ ስትል ታሸንፋለህ። የአርሰናል ደጋፊዎች ለማንኛውም የተሰማችሁን ስሜት ግለጹልኝ። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ይመቻችሁ።